ሰላም እንዴት ናችሁ? ሜሪ ለርኒንግ ነው። ዛሬ የምንመለከተው ኦዲቲንግ ፕሪንሲፕል ኤንድ ፕራክቲስ 2 ሁለተኛውን ቻፕተር ኦዲት ኦፍ ሴልስ ኤንድ ኮሌክሽን ሳይክል የሚለውን ይሆናል። በባለፈው ቪዲዮ ይሄንን ቶፒክ ጀምረን ነበር። አሁን ከባለፈው የቀጠለውን ፓርት 2 እንመለከታለን ማለት ነው። ቻናሉን ሰብስክራይብ፣ ሼር፣ ላይክ ያደረጋችሁ ብዙ እህት ወንድሞቻችን ጋር እንዲደርስ ለማለት ወዳለው ወደ ቪዲዮ እንግባ። ኦዲት ኦፍ ሴልስ ኤንድ ኮሌክሽን ሳይክል ኦር ሬቨኒው ሳይክል ስንል ከዲፊኒሽኑ ስንነሳ ኦዲት ኦፍ ሴልስ ኤንድ ኮሌክሽን ሳይክል ኦልሶ ናውን አስ ሬቨኒው ሳይክል እንለዋለን ማለት ነው። የሽያጭና የተሸጠውን ሽያጭ ኮሌክት ማድረግ ወይም መሰብሰብ የሚለው ሳይክል በሌላኛው ስሙ ሬቨኒው ሳይክል ይባላል። በውስጡ የሚይዛቸው ነገሮች አሉ። It encompasses all processes from identifying customer needs to collecting payments. የከስተመሩን ፍላጎት አይደንቲፋይ ከማድረግ ከመለየት እስከ collection of payment ድረስ ማለት ነው። የተለያዩ ክፍያዎችን እስከ መሰብሰብ ድረስ ያጠቃልላል ማለት ነው ሬቨኒው ሳይክል። This cycle ensures proper authorization, recording and collection of revenue transactions. This cycle proper የሆነ authorization ተገቢ የሆነ ፈቃድ እንዲሁም ደግሞ ተገቢ የሆነ recording የመመዝገብ ስርዓት እንዲሁም ደግሞ የተመዘገበውን revenue ብለን የመዘገብነውን transaction በሚገባ ኮሌክት አድርገን የመሰብሰብ ሂደትን በውስጡ ያጠቃልላል ማለት ነው። It is fundamental in verifying the accuracy and legitimacy of reported revenues in financial statements, which is critical for auditors and accounting professionals to assess the organization's financial health and compliance. ይሄ revenue cycle ወይም ደግሞ audit of sales and collection cycle የምንለው fundamental የሆነ ፓርት ነው በኦዲት ፕሮሰስ ውስጥ። ለምንድነው ፋንዳሜንታል የሆነው? የፋይናንሻል ስቴትመንታችንን ትክክለኛነት እንዲሁም ደግሞ በፋይናንሻል ስቴትመንታችን ውስጥ የምናገኘውን ሬቨኒውን የምናገኘው እንደሚታወቀው ከአራቱ ፋይናንሻል ስቴትመንት ውስጥ በኢንካም ስቴትመንት ውስጥ ይሆናል። ከነዚህ መካከል በዚህ ውስጥ የምናገኘውን ሬቨኒውን ፕሮፐርሊ ሪከርድ ስለመደረጉ ቬሪፋይ እናረጋግጣለን። እንዲሁም ደግሞ አኩሬሲውን ትክክለኛነቱን የተሸጠው ሽያጭ ወይም የሰጠነው አገልግሎት በተገቢው መልኩ መሰብሰቡን ገቢ በተገቢው መልኩ ማግኘታችንን የምናረጋግጥበት ፓርት ስለሆነ በኦዲት ስራ ላይ ፋንዳሜንታል እንለዋለን ማለት ነው። which is critical for auditor and accounting professional. ይሄ revenue cycle የምንለው ለአካውንታንቶች እንዲሁም ደግሞ ለኦዲተሮች ክሪቲካል የሆነ ወሳኝ የሆነ ሚና ይጫወታል ማለት ነው። to assess the organization's financial health and compliance የድርጅቱን የፋይናንስ ጤንነት እንዲሁም ደግሞ ከተለያዩ የአካውንቲንግ ሊሆን ይችላል የኦዲት ስታንዳርዶችን ተከትሎ ስለመስራቱ ኮምፕሊያንሱን በዛኑ መጠን የምናቅበት እንዲሁም ስለ ድርጅቱ የፋይናንስ ጤንነት ምን አይነት ሁኔታ ላይ ነው ድርጅቱ ያለውን የሚለውን አሰስ ምናደርግበት የምንገመግምበት ሳይክል ነው ማለት ነው። Overview of the sales and collection cycle. ይሄ revenue cycle የምንለው በውስጡ overview ይኖራል። የመጀመሪያው ምንድነው? cycle components አለ ማለት ነው። በሳይክል ውስጥ በኦዲት ኦፍ ሴልስ ኤንድ ኮሌክሽን ሳይክል ኦር ደግሞ revenue cycle እንደ ኮምፖነንት የሚያያቸው በሳይክል ውስጥ እንደ ኮምፖነንት የሚጠቃለሉ ነገሮች አሉ።
የመጀመሪያው the revenue cycle begins with the identification of a product or service needs and ends with payment collection የመጀመሪያው ኮምፖነንት ምንድነው በሪቬኒው ሳይክል ውስጥ አይደንቲፋይ ማድረግ ነው ፕሮዳክቱን or ሰርቪሱን የምንሸጠው ፕሮዳክት እቃ ሊሆን ይችላል የምንሰጠው አገልግሎትን አይደንቲፋይ እናደርጋለን እንለያለን ይሄ በዚህ ጀምራል ማለት ነው ሳይክሉ የመጨረሻው ደግሞ ኢንድ ፓርቱ ምንድነው ኮሌክሽን ኦፍ ፔመንት ክፍያዎችን መሰብሰብ ወይም ደግሞ ሪሲቨብሎችን በተገቢው መልኩ ስለመሰብሰብ ይሆናል ማለት ነው ይሄ የሳይክሉ ሜጀር የሚባለው ኮምፖነንት ነው it involves sales billing revenue recording and collection activities to ensure transactions are properly authorized and documented በውስጡ እንዳልኳችሁ ሴልስ ሽያጭን ቢል ማድረግ ከስተመሮችን ለከስተመሮች ደረሰኝ መቁረጥ ወይም ደረሰኝ የክፍያ ደረሰኝ እንዲከፍሉ ደረሰኝ መስጠት ሊሆን ይችላል ሪቬኑን ሪከርድ ማድረግ ከዛ በኋላ ደግሞ ኮሌክሽን ኦፍ አክቲቪቲስ የተለያዩ ክፍያዎችን ያሳባሳየናችሁ በሰጠናቸው ቢል መሰረት ክፍያዎችን ኮሌክት የማድረግ ስራ ይሰራል ማለት ነው to ensure transactions are properly authorized and documented ይሄም እንደዚህ አይነት አገልግሎቶች የሚፈጸሙት ለምንድነው የተለያዩ ትራንዛክሽኖች ወይም ልውውጦች በተገቢው መልኩ ፈቃድ አግኝተው ስለመከናወናቸው እንዲሁም ደግሞ በሚመለከተው አካል ስለመፈቀዳቸው እንዲሁም ደግሞ ፕሮፐርሊ ዶክመንትድ ስለመሆናቸው በዶክመንት የተደገፉ በመረጃ የተደገፉ ስለመሆናቸው ያረጋግጥልናል ማለት ነው እነዚህ ፕሮሰሶች በቅደም ተከተል መከተላችን ወይ መጠቀማችን ማለት ነው እነዚህ ሜጀር ኮምፖነንቶች ናቸው በሳይክል ውስጥ የሚገኙት የዚህ የሪቬኒው ሳይክል ኦብጀክቲቭ አለው to verify that sales are legitimate recorded accurately and that cash collections are properly accounted for ይሄ ምንን ያረጋግጥልናል የተለያዩ ሽያጮች ፕሮፐርሊ ስለመመዝገባቸው ሪከርድ ስለመደረጋቸው አኩሬሲያቸውን እንዲሁም ቼክ እናደርጋለን ትክክለኛነታቸውን እናረጋግጥበት እንዲሁም ተገቢና ህጋዊ ስለመሆናቸው ሽያጮቹ ማለት ነው በህገወጥ መንገድ የተሸጡ ሽያጮች ስላለ መሆናቸው እርግጠኛ የምንሆንበት ስቴጅ ነው እና እንዲሁም የተለያዩ ካሾችን ህጋዊ መሆኑ በተገቢው መልኩ ሪከርድ መደረጉ ብቻ ሳይሆን ካሹ በተገቢው መልኩ ፕሮፐርሊ ኮሌክት ስለመደረጉና የሂሳብ መዝገባችን ላይ ፕሮፐርሊ ሪከርድድ ስለመደረጉ ኦብጀክቲቭ ሜጀር አላማው ነው ማለት ነው የዚህ audit of sales and collection cycle የምንለው this cycle ensures that revenue recognition follows appropriate accounting standard and internal control are effective ይሄ ሳይክል revenue recognition በተገቢው መልኩ ሪቬኑአችንን ሪኮግናይዝ ስናደርግ እንዲሁም ደግሞ appropriate ተገቢ የሆነ የአካውንቲንግ ስታንዳርዶችን እና አሪፍ የሚባል የውስጥ ቁጥጥር መኖሩን ያረጋግጥልናል ወይም ያሳየናል ማለት ነው ይሄ ሳይክልን በመጠቀማችን ኦር ደግሞ በዚህ ሳይክል ውስጥ ስናልፍ ሜጀር ኦብጀክቲቭ እነዚህ ነገሮችን እንድናቅ ይረዳናል ማለት ነው key assertions and risks in the revenue cycle በሪቬኒው ሳይክል ውስጥ ዋንኛ ሜጀር የምንላቸው ወይም ቁልፍ የምንላቸው አሰርሽኖች አሉ አሰርሽን ስንል ማረጋገጫ ወይም ደግሞ የተለያዩ ክሌሞች ሊሆኑ ይችላሉ ክሌሞች ስቴትመንቶች ሊሆኑ ይችላሉ ማለት ነው እና ከዛ ጋር የተያያዙ ሪስኮች አሉ ማለት ነው በሪቬኒው ሳይክል ውስጥ የመጀመሪያው ምንድነው ኦከረንስ ነው ኦከረንስ ስንል recorded sales occurred actually ምን ማለት ነው በተገቢው መልኩ
የሸጥነው ሽያጭ ኦከር ስለማድረጉ አክቹአሊ ስለመከናወኑ ሪከርድ ምናደርግበት ስቴጅ ማለት ነው። ለምሳሌ ምን ልበላችሁ የሆነ ኢንቬንተሪ ሸጠናል ብለን ፕሮፐርሊ ግን ያልተሸጠ ነገር ማለት ያልተሸጠ ነገር በተገቢው መልኩ በአካል ያልወጣ ኢንቬንተሪው ከኛ እጅ ሳይወጣ ተሽጧል ብለን ሪከርድድ ካደረግን ኦከረንሱን አጉድለናል ማለት ነው። ወይም አክቹአሊ አልተሸጠም ማለት ነው። ኢንቬንተሪው ከእጃችን ሳይወጣ ነው ተሽጧል ብለን ሪከርድ ያደረግነው ማለት ነው። በዚህ ሰዓት ላይ ኦከረንሱን አጉድለናል። ከዚህ ጋር ተያይዞ የሚኖረው ሪስክ ምንድነው? ሪስክ ኦፍ ፊክሽየስ ሴልስ ኦር ሪቬኒው ሪኮግኒሽን ፍራውድ እንዳልኳችሁ ማለት ነው። የሐሰት ወይም የፈጠራ ሽያጮች እንደ ሪስክ ይታያሉ። ሁለተኛው ደግሞ ምንድነው? ሪቬኒው ሪኮግኒሽን ፍራውድ የተጭበረበረ ሪቬኒው ሪኮግኒሽን ያላገኘኑን ገቢ አግኝተናል ብለን ስንመዘግብ ይሄ የማጭበርበር አይነት ሁኔታ ነው። ከዚህ ጋር የተገናኙ ሪስኮች ከኦከረንስ ጋር የተገናኙ ሪስኮች እነዚህ ናቸው ማለት ነው። ሁለተኛው ኮምፕሊትነስ ነው። ኮምፕሊትነስ ስንል all sales transactions are recorded ሁሉም የሽያጭ ልውውጦች በተገቢው መልኩ ሪከርድ መደረጋቸው ወይ መመዝገባቸው የምናረጋግጥበት እንትን ነው ማለት ነው። የምናረጋግጥበት አንደኛው መስፈርት ነው። ከዚህ ጋር ተያይዞ የሚመጣ ሪስክ ምንድነው? ሪስክ ኦፍ አንደርስቴትድ ኦር ኦሚትድ ሪቬኒው ሪቬኒው ኦሚት አድርገን ሳንመዘግበው ስንተው ይሄ አንደኛው ሪስክ ነው። ከዚህ ጋር በተያያዥነት የሚመጣው ሌላው ደግሞ ሪስክ ኦፍ አንደርስቴትድ ያው ለምሳሌም ልበላችሁ ብዙ ድርጅቶች ቢኖሩ የሆነን ድርጅት ከዛ መካከል የአንዱን ድርጅት ሪቬኒው ሳንመዘግብ ብንቀር ፋይናንሻል ስቴትመንታችን አንደርስቴት ይሆናል ማለት በተገቢው መልኩ እንትን አይባልም ማለት ነው። ተገቢው ሙሉ መረጃ ሊሰጠን አይችልም። ያጎደልንበት ነገር አለ፣ ሙሉነቱን አጉድለናል ማለት ነው። ስለዚህ ከዚህ ከኮምፕሊትነስ ጋር ተያይዞ የሚመጡ ሪስኮች እነዚህ ናቸው። ሶስተኛው አኩሬሲ ነው። ሴልስ አማውንትስ አር ፕሮፐርሊ ካልኩሌትድ የተሸጡ የሽያጭ አማውንቶች በተገቢው መልኩ ካልኩሌትድ መደረግ አለባቸው። ከፕራይሲንግ ጋር ተያይዞ የሚመጡ ኢረሮችን ማስወገድ መቻል አለብን ማለት ነው። አሶሺየትድ የሆኑ ሪስኮች ከዚህ ጋር የሚመጡት ምንድነው? ኤረርስ ኢን ፕራይሲንግ፣ ዲስካውንትስ ኤንድ ኢንቮይሲንግ ደረሰኝ በምንቆርጥበት ሰዓት ላይ የክፍያ ደረሰኞችን በምንሰጥ ሰዓት ላይ የተሳሳተ ካልኩሌሽን ሲኖር አንደኛው ሪስክ ነው። በተሳሳተ ዋጋም እንዲሁ ለደንበኞቻችን በምንሸጥላቸው ሰዓት ዲስካውንትም ሲኖር ይሄ አንዱ ሪስክ ነው ማለት ነው። ብዙ ጊዜ አንዳንድ ሱቆች ጋር ስትሄዱ በጣም ደንበኛ ስትሆኑ ላንተ ብዬኔ ቀነስኩት ላንቺ ብዬኔ ቀነስኩት ለሌላ ሰው በዚህ ዋጋ እኮ አልሸጥም ይላሉ። ይሄ ግን ተገቢ የሆነ እንትን አይደለም ማለት በቃ የኦዲት ስራው ላይ የሚያመጣው የራሱ የሆነ ተጽዕኖ አለ። ዲስካውንቶች ሲኖሩ አኩሬትሊ ሪከርድ አይደረጉም ማለት ነው። እንትኖቹ ሽያጮቹ በተገቢ መልኩ በተገቢ ዋጋ አይመዘገቡም ወይም በተገቢ ዋጋ ካልኩሌት አይደረጉም ማለት ነው። ቀጣዩ ምንድነው? ከቶፍ ስንል ሴልስ አር ሪከርድድ ኢን ዘ ኮሬክት ፔሪድ ሽያጮች በተገቢው የጊዜ ገደብ ሪከርድ ሲደረጉ ወይም ሲመዘገቡ ፕሪማቹር ኦር ዲሌይድ ሪቬኒው ሪኮግኒሽን ከዚህ ጋር ተያይዞ የሚመጣው ሪስክ ምንድነው? ሳንሸጥ የሆነ ነገር ሳንሸጥ ቀድመን ስንመዘግበው ፕሪማቹር ሪቬኒው ሪኮግኒሽን ወይም ደግሞ የዘገየ የዛሬ አመት የተሸጠን ሽያጭ ዛሬ ስንመዘግብ ማለት ነው የራሱ የሆነ ተጽዕኖ ይኖራል። ከዛ ባለፈ ደግሞ ቀድመን ምን መዘግበው ሪቬኒው እንደዚሁ ታይም ፔሪዱን ያልጠበቀ ነው። ስለዚህ የራሱ የሆነ
ሪስክ ይኖረዋል ማለት ነው። ሌላኛው ክላሲፊኬሽን ነው። ሴልስ ኤንድ ሪሲቨብልስ አር ፕሮፐርሊ ካቴጎራይዝድ። ሽያጮችና ተሰብሳቢ ሂሳቦች በተገቢው ሁኔታ ካቴጎራይዝድ መደረግ አለባቸው። ሽያጮች ሲኖሩ ምንድነው በኢንካም ስቴትመንት ሪቬኑ ላይ መመዝገብ አለባቸው። ሪሲቨብሎችም ሲኖሩ እንደዚሁ በባላንስ ሺት ከረንት አሴት ፓርት ላይ መመዝገብ ፕሮፐርሊ ካቴጎራይዝድ ወይም ክላሲፋይ መደረግ ይኖርባቸዋል ማለት ነው። ከነዚህ ጋር ተያይዘው የሚመጡ ሪስኮች ሚስ ክላሲፊኬሽን ሪስክስ አፌክቲንግ ፋይናንሻል ሪፖርቲንግ ፋይናንሻል ሪፖርቲንጋችንን አፌክት ያደርጋሉ ሚስ ክላሲፋይ ስናደርጋቸው ማለት ነው። አሴት ላይ መመዝገብ ያለበትን ሊያቢሊቲ ላይ ስንመዘግብ ወይም ደግሞ ሪሲቨብል የሆነውን ወስደን እንተንጋም ምንድነው ስሙ ኢንካም ስቴትመንት ውስጥ ስናስገባው እንደዚህ አይነት ሚስቴኮች በሚኖሩበት ሰዓት ላይ ፋይናንሻል ሪፖርታችንን አፌክት ያደርጋልና ለዲሲሽን ሜክ የሚያደርጉ አካላቶች ላይ ተጽዕኖ ይፈጥርባቸዋል ማለት ነው። ሌላኛው ቫሉዌሽን ኤንድ አሎኬሽን ነው። ሪሲቨብልስ አር ቫሉድ ኮሬክትሊ። ተሰብሳቢ ሂሳቦች በተገቢው ዋጋ ኮሌክት መደረግ አለባቸው። እንዲሁም በተገቢው ቦታላቸው ቫልዩና ፕሮፐርሊ አሎኬት መደረግ ይኖርባቸዋል። በተሳሳተ መልኩ ሳይሆን በትክክለኛው መንገድ ማለት ነው። ሪስኩ ምንድነው? አንኮሌክተብል አማውንትስ ኖት ሪትን ኦፍ ታይምሊ። ያልተሰበሰቡ ሂሳቦች ኖት ሪትን ኦፍ ታይምሊ በተገቢው የጊዜ ገደብ እንትን ሳይሆኑ ማለት ነው ሳይጻፉ ወይም ሳይመዘገቡ ሲቀሩ ፕሮፐርሊ ቫልዩ ሳይደረጉ ሲቀሩ ያ ከዛ ጋር ተያይዞ የሚመጣ ሪስክ ነው። ራይትስ ኤንድ ኦብሊጌሽን ካምፓኒ ኦንስ ዘ ሪከርድ ሪሲቨብል። ካምፓኒዎች ሪሲቨብላቸው ወይም ተሰብሳቢ ሂሳብ ሲኖራቸው ባለቤትነታቸው ባለቤቱ እኔ ነኝ ብለው ሪከርድ ማድረግ አለባቸው በራሳቸው መዝገብ ላይ። እንዲሁም ደግሞ ከሌላ ሰው የተበደሩት ገንዘብ ኦብሊጌሽን ሲኖርባቸውም እንደዚህ አይነት እዳ አለብኝ ብለው በሊያቢሊቲ ሴክሽን ላይ ፕሮፐርሊ መመዝገብ አለባቸው ማለት ነው። ሪስክ ምንድነው? ከዚህ ጋር ተያይዞ አንሪፖርትድ ፕሌጅድ ሪሲቨብል አር ኮላትራል። ሪፖርት ያልተደረገ በእዳ የተያዘ ሊሆን ይችላል። ፕሌጅድ የሆነ ሪሲቨብል እንደ ማስያዣ ይታያል ማለት ነው። እንደ ማስያዣ ይሆናል። ይሄ ከነዚህ ጋር የሚመጡ ሪስኮች ናቸው ማለት ነው። ኮመን ፍራውድ ሪስክስ ኢን ዘ ሪቬኒው ሳይክል። በሪቬኒው ሳይክል ውስጥ ያሉ የማጭበርበር ሪስኮች ወይም የፍራውድ ሪስኮች ኮመንሊ እነዚህ ናቸው ማለት ነው። የመጀመሪያው ፊክሽየስ ሪቬኒው ነው። ፊክሽየስ ሪቬኒው ስንል ያልተፈጠረ ወይም የሌለ የፈጠራ የሆነ ሪቬኒው ፈጥረን ስንሰራ ያው ሆም ብለን ነው ማለት ኢንቴንሽናል ነው። ሲጀመር ፍራውድ ሲሆን ኢንቴንሽናል ነው። ሪስክ ግን አንኢንቴንሽናል ማነው ኢረር ግን አንኢንቴንሽናል ሊሆን ይችላል። ሆን ብለን ሊሆን ይችላል ስህተቱን የምንሰራው ማለት ነው። ፍራውድ ግን ኢንቴንሽናል ስለሆነ ሲጀመርም ፍራውድ ኮመን ፍራውድ ሪስክ ስለሚል በሆን ተብሎ የሚሰራ ስህተት ነው ማለት ነው። ፊክሽየስ ሪቬኒው ደግሞ ሆን ብለን ሪቬኒው የሌለ ሪቬኒው ስንመዘግብ ወይም የፈጠራ ሪቬኒው ማለት ነው። creating of fake sales invoices to inflate revenue artificially ማለት ነው። ፌክ ሴሎችን ያልተሸጡ ሽያጮችን ክሬት ስናደርግ እንዲሁም የሌሉ ኢንቮይሶችን ክሬት አድርገን በተሳሳተ መንገድ ሰርተን ስናመጣው እነዚህ ነገሮች ኢንፍሌት ሪቬኒው አርቲፊሻሊ ማለት ነው። ሪቬኒዋችንን ያላገኘነውን ገቢ የተሳሳተ ደረሰኝ ሰርተን
አርቲፊሻል የሆነ ደረሰኝ ሰርተን እንትን ስናደርገው ኢንፍሌት ይሆናል ወይ ይጨምርብናል ማለት ነው ሪቬኑ። ይሄ አንደኛው ፍራውድ ነው። ሁለተኛው ፕሪማቹር ሪቬኑ ሪኮግኒሽን recording sales before delivery to boost reported income ሽያጮችን ዴሊቨር ከማድረጋችን በፊት ወይም ደግሞ እኛ ጋር ዴሊቨር ሳይሆኑ ሳይደርሱ የተለያዩ እንትኖች ሽያጮች እንደ ኢንካም ስንመዘግባቸው ለምሳሌ የሆነ ኢንቬንተሪ ከጃችን ሲወጣ እንዲሁም ገቢ ስናገኝ ነው ሪቬኑ ብለን መመዝገብ የምንችለው። ግን ከጃችን ዴሊቨር ያላደረግ ነው ሺፕመንት ላይ ያለ ሊሆን ይችላል እኛ ጋር ተቀምጦ ሊሆን ይችላል በተለያየ ምክንያት ግን እንደ ኢንካም ሪፖርትድ ስናደርገው ይሄም ፕሪማቹር ሪቬኑ ሪኮግኒሽን የሆነውን ሪስክ ማነው ፍራውድ ያመጣብናል ማለት ነው። ሶስተኛው ደግሞ ቻናል ሸፍሊንግ ነው። ቻናል ስታፊንግ ነው። ቻናል ስታፊንግ ስንል pushing excess inventory to distributors before period end to inflate sales figures. ይሄ ምንድነው ቻናል ስታፊንግ ስንል እኛ ጋር ብዙ ኢንቬንተሪ አለ። ያ ኢንቬንተሪያችን ከኛ እንዲወጣ ስንፈልግ ወይም ደግሞ ብዙ ገንዘብ እንዲያዘብን ስናቅ ለሌላ ሰው ዝም ብለን ማሸከም ማለት ነው። ለሚያሰራጭልን ሰው ኦር ደግሞ ለሌላ ከስተመራችን እንዲገዛን በግዴታ ያስገደድን መሸጥ ይሄ ያላቀማቸው ማለት መግዛት ከሚፈልጉት በላይ ማስገዛት ማለት ነው። ይሄ ቻናል ስታፊንግ ይሆናል። የመጨረሻው ሳይድ አግሪመንት ነው። hidden contract terms that affect revenue recognition improperly የተደበቁ ወይም የተሰወሩ ኮንትራክት ተርሞችን የተደበቁ ማለት ያው ድብቅ የሆኑ ኮንትራክት ተርሞች ውስጥ መግባት ይሄም ሪቬኑ ሪኮግኒሽናችንን ኢምፕሮፐርሊ ያደርጋል ማለት ነው። በተገቢው መልኩ ሪቬኑአችን ሪኮግናይዝድ እንዳይደረግ እንደ ፍራውድ ወይም እንደ ሪስክ የሚታይ ነገር ነው በሪቬኑ ሳይክላችን ውስጥ ማለት ነው። ቀጣይ ምንድነው ቴስትስ ኦፍ ዲቴይልስ ኦፍ ባላንስስ ነው። ቴስትስ ኦፍ ዲቴይልስ ኦፍ ባላንስስ ስንል ፐርፐዝ አለው to obtain evidence on the correctness of account balances such as cash, receivables, payables, inventory and fixed asset. ፐርፐዙ ምንድነው የዚህ ዲቴይልስ ኦፍ ባላንስን ቴስት የምናደርግበት የመጀመሪያ አላማው የመረጃዎችን ትክክለኛነት ለማረጋገጥ በአካውንት ባላንሶች ላይ ለምሳሌ የካሽ ሊሆን ይችላል የሪሲቨብል የተሰብሳቢ ሂሳቦች የፔብሎችን የከዳ ጋር የተያዙ ኢንቨንተሪዎች እንዲሁም ደግሞ የቋሚ ንብረቶችን የነዚህን ትክክለኛነት የትክክለኛ የሆነ መረጃ ስለነዚህ እንድናገኝ ይረዳናል ማለት ነው። ይሄ ቴስትስ ኦፍ ዲቴይልስ ኦፍ ባላንስ የምንለው። ሌላኛው ደግሞ ኔቸር ኤንድ ታይሚንግ ነው። ቴስቲንግ includes document inspection, third party confirmation, physical verification performed during year end or interim period. ኔቸር ኤንድ ታይሚንግ ስንል ምን አይነት ቴስቶችን ያካትታል? ዶክመንት ኢንስፔክሽን የተለያዩ ዶክመንቶችን ፍተሻ ማለት ማካሄድ እና የሰርድ ፓርቲዎችን ኮንፊርሜሽን የነሱን ማረጋገጫ ማለት ኮንፊርም ስለማድረጋቸው በእነዚህ ባሉ ባላንሶች ላይ ለምሳሌ ካሽ የሆነ አካል ጋር የሚቀመጥ ከሆነ ያ ሰው ኮንፊርም ሲያደርግ ወይም ያ ሰው ፈቃድ ሲሰጥ ነው ካሹ መውጣት ያለበትና በተገቢው ሰዓት ወጥቷል ያ ሰው ኮንፊርም አድርጓል የሚለውን ነገር ዲቴይል ማየት ይኖርብናል ማለት ነው። ፊዚካሊ ቬሪፋይ እናደርጋለን። ኢንቬንተሪ ሲሆን እንቆጥራለን ሄደን ኢንቬንተሪዎችን ካሽም እንደዚሁ ፔብል ሲኖር ያለውን ፔብል ከእንትኑ ጋር ማለት ነው ከስቴትመንቱ ጋር
እንዲሁ ቼክ የምናደርግበት ሂደት ነው perform during a year end or interim period ታይሚንጉን ይሄ ደግሞ ዲቴይልስ ኦፍ ባላንስን በአመት አንዴ ወይም ደግሞ በአመት ሁለቴም ሶስቴም ምናካይድበት ጊዜ ይኖራል ይሄ ታይሚንጉ ይሆናል ማለት ነው ኤክስቴንቱ ደግሞ እስከምን ድረስ ነው ሌቭል ኦፍ ቴስቲንግ depends on risk assessment and effectiveness of internal controls ensuring balances are free from material misstatement ይሄ ሌቭል ኦፍ ቴስቲንግ ቴስት የምናደርግበት ሌቭላችን ዲፔንድ የሚሆነው ባገኘኑ ሪስክ አሰስ ባደረግነው ባገኘኑ ሪስክ መጠን እንዲሁም ደግሞ የኢንተርናል ኮንትሮሉን ኢፌክቲቭ ነው አይደለም የሚለው እስከምን ድረስ እንደሆነ እናረጋግጣለን ይሄ በዚህ በዲቴይልስ ኦፍ ባላንስ ላይ እንዲሁም ደግሞ ከላይ የጠቀስናቸው ባላንሶች ካሽ ሪሲቨብል ፔየብል ኢንቬንተሪ ፊክስድ አሴት ያልናቸው ባላንሶች ከማቴሪያል ሚስ ስቴትመንት ፍሪ ፍሮም ናቸው አይደሉም የሚለው ነገር ዲቴይሊ እንድናይ ይረዳናል ማለት ነው common procedure in tests of details of balances common የሆኑ ፕሮሲጀሮች አሉት እነዚህ tests of balance ስናካሂድ ማለት ነው አንደኛው ሪሲቨብል ነው ሪሲቨብል ተሰብሳቢ ሂሳብን እንዴት ነው ቴስት ልናደርግ የምንችለው ወይ ምን አይነት ፕሮሲጀር ልንጠቀም እንችላለን ስንል የመጀመሪያው sending confirmation request to customer ሲጀመር ተሰብሳቢ ሂሳብ ስንል ኢንቬንታሪ ሊሆን ይችላል ሸጠን ወይም አገልግሎት ሰጥተን ገቢው ግን ገንዘቡ ግን ወደ እጃችን ያልገባው ስለሆነ ተሰብሳቢ ሂሳብ ነው ስለዚህ ገንዘባችን እንዲመለስልን ምንድነው የምናደርገው confirmation request to customer ለደንበኞቻችን ወይም ለሰጠነው አካል መጠይቅ እናዘጋጃለን ገንዘባችንን መልሱልን ምናምን የሚል በስልክ ሊሆን ይችላል በጽሁፍ ሊሆን ይችላል በተለያዩ መንገዶች በመጠቀም confirmation request ለከስተመሮችን ልክላቸዋለን ሁለተኛው ደግሞ reconciling aged balance aged ሆኑ ያልተከፈሉ የቆዩ ሪሲቨብሎችን reconcile እናደርጋለን ከባላንሳችን ጋር ማለት ነው እነሱን እናስታርቃለን ማለት ነው ሶስተኛው verifying subsequent collection የቆዩ ወይም ሳይመለሱልን የቆዩ እንትኖችን ኮሌክት እናደርጋለን ወይ ስለመሰብሰባቸው እነሱ verify እናረጋግጣለን ስለመባላቸው ስለመሰብሰባቸው ማለት ነው ሁለተኛው ደግሞ ምንድነው ኢንቬንተሪዎችን እንዴት ነው ቴስት የምናደርገው physical count and reconciliation ሄደን እንቆጥራለን ዌራውስ ውስጥ ያለው ከዛ ደግሞ ምንድነው ስቴትመንቱ ላይ የናክል ኢንቬንተሪ ያለኝ ብሎ ድርጅቱ ያወራውን ደግሞ ሄደን እሱን በስቴትመንት ደረጃ የተቀመጠውን ከእንትኑ ጋር እኛ ከቆጠርነው ጋር reconcile እናደርጋለን እናስታርቀዋለን ማለት ነው ሁለተኛ ደግሞ review of valuation ሜቶዶችን ሪቪው እናደርጋለን ኢንቬንተሪ ቫልዩ ያደረገበትን መንገድ ሪቪው እናደርጋለን ማለት ነው ሶስተኛው ደግሞ ፔየብሎች አሉ ምንድነው ፔየብሎች የሚከፈሉ ክፍያዎች እነዚህ confirming balances with suppliers ለሰፕላየሮች ወይም ለአቅራቢ ድርጅቶቻችን እንትን መባሉ በተገቢው መልኩ መከፈሉን እንዲሁም ለነሱ የሚከፈል ካለ ለነሱ የሚከፈላቸውን በመጀመሪያኛ በኦዲት ስራችን ውስጥ ኦዲት በተለያዩ መንገዶች ኦዲት ስናደርግ ያንን ማወቅ ይኖርብናል ከዛ ደግሞ ባላንሱ ላይ የተጻፈው ይሄን ያክል እንደዚህ አይነት ሰፕላየር የሚከፈላል ለሚለው ደግሞ ትክክለኛነቱን ኮንፊርም እናረጋግጣለን ማለት ነው ሁለተኛ ሪቪዊንግ ሰብሲኩዌንት ፔመንትስ የቆዩ ክፍያዎች ካሉ እነሱንም ሪቪው እናደርጋለን ሳይከፈሉ የቆዩ
እንደ እኛ ሪከርድ ስናደርግ እንደ ራሳችን ሪቪው ነው አንድ ላይ መዝግበኑ ሊሆን ስለሚችል የቆዩትን ሪቪው አድርገን በትክክለኛው መንገድ ስለመከፈላቸው እናረጋግጣለን ማለት ነው። አይደንቲፋይንግ አንሪከርድድ ሊያቢሊቲስ ያልተመዘገቡ እዳዎች ካሉ እነሱን እንለያለን ማለት ነው። ፊክስድ አሴት ኤንድ ካሽ ላይ ስንመጣ ቬሪፊኬሽን ኦፍ አሴትስ ኤግዚስተንስ ኤንድ ዲፕሪሲዬሽን ቬሪፋይ እናደርጋለን ወይም እናረጋግጣለን የአሴቶቹን በትክክለኛ መንገድ ስለመኖራቸው። ካሽ ከሆነ ካሹ መኖሩን ሄደን እንቆጥራለን። ከዛ ደግሞ ስቴትመንቱ ላይ ያለውንም ደግሞ አንድ ላይ እናይና እናስታርቃለን ማለት ነው። ይሄን ያክል ካሽ አለ የሚለው በትክክለኛም ስለመኖሩ ቬሪፋይ እናደርጋለን። ፊክስድ አሴት ሲሆን ደግሞ ዲፕሪሲዬሽኑ በተገቢው መልኩ ዲፕሪሺየት አድርጎ ነው ወይስ ደግሞ ዲፕሪሺየት ከማድረጊያው ጊዜው በፊት ነው ዲፕሪሺየት አድርጓል ተብሎ የተመዘገበው የሚለውን ነገር ቬሪፋይ እናደርጋለን ማለት ነው። ባንክ ኮንፊርሜሽን ኤንድ ሪኮንሲሊዬሽን ከባንክ የተለያዩ እንትኖችን ኮንፊርም እናረጋግጣለን እንዲሁም ባንክ ሪኮንሲሊዬሽኖችን ማየት ይኖርብናል ማለት ነው። ensuring accuracy and authenticity through confirmation በኮንፊርሜሽን ጊዜ በመናረጋግጥበት ጊዜ ምንድነው ማወቅ ያለብን ነገር የመጀመሪያ ሴንድ ኮንፊርሜሽን ለከስተመሮች እንዳልነው ሪኩዌስት አካውንት ኮንፊርሜሽን from customering ለሰፕላየሮች እንልካለን ማለት ነው። ያልተከፈሉ ሂሳቦች ካሉ ኮንፊርሜሽን ሌተሮችን እንልካለን። ከዛ የነሱን ምላሽ ደግሞ ሪስፖንሳቸውን አናላይዝ እናደርጋለን። አናላይዝ ሪስፖንስስ አይደንቲፋይ ዲስክሪፓንሲስ ኦር ነን ሪስፖንስስ የተለያዩ ልዩነቶች ካሉ እነሱን እንለያለን። እንዲሁም ደግሞ የነሱ ሊመልሱልን ፍቃደኛ ካልሆኑ ያንንም ነገር በተገቢው መልኩ አናላይዝ ማድረግ ይኖርብናል ማለት ነው። ሶስተኛው ፎሎ አፕ ፕሮሲጀር የተለያዩ ፕሮሲጀሮችን እንጠቀማለን። ኮንዳክት አዲሽናል ኢንኩዌሪስ ኦር ቴስቲንግ ፎር ኤክሰፕሽን በልዩነት እነሱን ቴስት ለናደርግ እንሞክራለን። ሌላ ሜትር ተጠቅመን ወይም ደግሞ ድጋሚ መጠይቆችን አዘጋጅተን እንዲመልሱልን ገንዘቦቻችን እንዲመልሱልን እንዲከፈለን ማድረግ ይኖርብናል። ከዛ ደግሞ ኢቫሉዌት ሪዛልትስ ያገኘነውን ውጤት ኢቫሉዌት ማድረግ ወይም መገምገም አሰስ ዘ ኢምፓክት ኦን ኦዲት ኦፒኒየን ኤንድ ፋይናንሻል ስቴትመንትስ ይሄ ነገር በኦዲት ኦፒኒየን እንዲሁም ደግሞ በፋይናንሻል ስቴትመንታችን ላይ የሚያመጣውን ተጽዕኖ አሰስ ማድረግ መገምገም ይኖርብናል ማለት ነው። የመጨረሻው ኪ ቴክአዌይስ ኤንድ ቤስት ፕራክቲስ ፎር ኦዲቲንግ ሪቬኒው ሳይክል በኦዲት ኦፍ ሪቬኒው ሳይክል ላይ አሪፍ የሆኑ ቤስት ፕራክቲሶች ለቤስት ፕራክቲስ የሚታዩትን እንመለከታለን። አንደኛው ምንድነው አንደርስታንድ ሪስኮችን የተለያዩ ሪስኮችን አይተናል። ከዲቴይልስ ኦፍ ባላንስስ ላይ ፊክሽስ ሪቬኒው የመሳሰሉትን አይተናል። እነዚህን በመጀመሪያ አንደርስታንድ ማድረግ መረዳት ሪስኮቹን ምን አይነት ሪስክ ነው ከፍተኛ ጉዳት ያመጣል ትንሽ ጉዳት ያመጣል ወይስ መካከለኛ ነው የሚሉትን እነዚህን ሬት ማድረግ ይኖርብናል። እንዲሁም ሪስኮቹን መረዳት recognize key assertions and fraud risks associated with sales and collection ከሽያጭና የተሸጠውን ሽያጭ እንዲሁም ከመሰብሰብ ጋር ተያይዞ ያሉትን ፍራውዶችን ሪስኮችን ሪኮግናይዝ ማድረግ መለየት ወይ መረዳት ይኖርብናል። ሁለተኛው ዲዛይን ፕሮሲጀርስ የተለያዩ ፕሮሲጀሮች ወይም ምንድነው መመሪያዎችን ዲዛይን ማድረግ ይኖርብናል። መቅረጽ ወይም ማድረግ መፍጠር ይኖርብናል ማለት ነው። ቴይለር ቴስትስ ኦፍ ዲቴይልስ ኦፍ ባላንስ ኤንድ ኮንፊርሜሽን ቤዝድ ኦን ሪስክ አሴስመንት በሪስካችንን አሰስ ባደረግነው መሰረት የተለያዩ ፕሮሲጀሮችን መቅረጽ ይኖርብናል ዲዛይን ማድረግ ይኖርብናል ማለት ነው። ፐርፎርም through testing
combined document inspection, confirmation, and physical verification as needed. የተለያዩ ዶክመንቶችን መፈተሽ እንዲሁም ኮንፊርም ማረጋገጥ ሊሆን ይችላል ፊዚካሊ ቬሪፋይ ማድረግ ካውንት ማድረግ ሊሆን ይችላል መቁጠር ማየት ምናምን የመሳሰሉ ነገሮች እንዳስፈላጊነታቸው የተለያዩ ቴስቲንግ ሜቶዶችን መጠቀም ማለት ነው በመጀመሪያ ሪስኩን እንረዳዋለን ምን አይነት ሪስክ እንደሆነ ከዛ ፕሮሲጀሮችን ዲዛይን ብቻ ነው የምናደርገው ለሪስኮቹ ላጋጠመን ሪስክ ተገቢ የሆነ ፕሮሲጀር ዲዛይን እናደርጋለን ይሄን ዲዛይን ያደረግነውን ፕሮሲጀር ደግሞ ወደ ቴስቲንግ እንወስደዋለን ማለት ነው ቴስት እናደርገዋለን የመጨረሻው ደግሞ ሜንቴን ፕሮፌሽናል ስኬፕቲሲዝም ሙያዊ የሆነ ጥርጣሬ ማሳደር ይኖርብናል ማለት ነው vigilantly evaluate evidence to detect possible misstatement or fraud የተለያዩ misstatements እንዲሁም ፍራውዶች ሲኖሩ properly detect ማድረግ መለየት እንዲሁም ኢቫሉዌት ማድረግ ይኖርብናል ማለት ነው ሁሉ ጊዜ ንቁ ሆነን እነዚህ ፕሮፌሽናል ስኬፕቲሲዝም ወይ ሙያዊ ጥርጣሬዎችን በሚገባ ማድረግ ይኖርብናል ማለት ነው ቶፒኩን ጨርሰናል አመሰግናለሁ ላይክ ሼር ሰብስክራይብ ያደረጋችሁ ሜሪ ለርኒንግ ነው አመሰግናለሁ በቻፕተር 3 እንገናኝ